ጤና ይስጥልን አድማጮች፣ ሃሪ ልዩን ይዘን ቀርበናል። ትውልድና እድገታቸው ዛንዚባር ሲሆን መጀመሪያ በትምህርታቸው ውጤታማ ያልነበሩት በኋላ ግን ከታላቁ ማንቸስተር ዩኒቨርሲቲ የምጣኔ ሀብት አዋቂነታቸውን በድህረ ምረቃ ትምህርታቸው አረጋግጠዋል። ከአካባቢ ምክር ቤት አባልነት ተነስተው የብሔራዊ ምክር ቤት አባል ሆነው አገልግለዋል። ከመምህር አባታቸውና ከቤት እመቤት እናታቸው የተወለዱት ሳሚያ ሱሉሁ ሐሰን ከጸሐፊነት እስከ ሚኒስትርነት ከዚያም የመጀመሪያዋ የታንዛኒያ ሴት ምክትል ፕሬዝዳንት ቀጥሎም የአገሪቱ ፕሬዝዳንት ሆነዋል። ባለፈው ጥቅምት በተካሄደው አወዛጋቢ ምርጫም ወንበራቸውን አስጠብቀዋል። ስለ አፍሪካ መሪዎች በምንቃኝበት የዛሬው የሃሪ ልዩ ዝግጅታችን ለዘብተኛ ግን ደግሞ ክንደብርቱ መሆናቸው ይህም ጠባያቸው በወንዶች ቢከበቡም አሸናፊ ሆነው እንዲወጡ እንዳስቻላቸው የሚነገርላቸው የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን ከዛንዚባር እስከ ዳሬ ሰላም ቤተ መንግስት የተደረገ ጉዞ ዙሪያ አድርጓል። እንድታደምጡን የአክብሮት ግብዣችን ነው። በጎርጎሮሳውያኑ 1960 በዛንዚባር የተወለዱት የ66 ዓመቷ ሳሚያ ሱሉሁ ሐሰን የቀድሞ ፕሬዝዳንት ጆን ማጉፉሊ ህልፈትን ተከትሎ ርዕሰ ብሔርነትን ተቀዳጅተዋል። ከዚያ አስቀድመው በዛንዚባር የተወካዮች ምክር ቤት አባል፣ የጾታና ህጻናት ሚኒስትር እንዲሁም የፕሬዝዳንት ማጉፉሊ ምክትል በመሆን በመንግስት አስተዳደር ውስጥ በነበራቸው አገልግሎት የሚታወቁ ናቸው። በጎርጎሮሳውያኑ መጋቢት 17 2021 የአገሪቱ ፕሬዝዳንት ጆን ማጉፉሊ በድንገት ከሞቱ በኋላ የታንዛኒያ ፕሬዝዳንት በመሆን ቃለ መሃላ ፈጽመዋል። በታታሪነታቸው የሚታወቁት የቀድሞዋ ጸሐፊ ዳግም ተወዳድረው በማሸነፍ በፕሬዝዳንትነታቸው ቀጥለዋል። ለዚህ እድገታቸው በሀገራቸው ያጠኑት የህዝብ አስተዳደር ትምህርትና የማንቸስተር ዩኒቨርሲቲ የማህበረሰብ ኢኮኖሚ ልማት የድህረ ምረቃ ትምህርታቸው እንደ መሰላል ሆኗቸዋል። የሳሚያ የትምህርት ዝግጅት ምክትል ፕሬዝዳንት በታንዛኒያ ስነ ስርዓታዊ ከነበረበት ወጥተው ባለሚና እንዲሆኑ ረድቷቸዋል። በደቡብ አፍሪካ ልማት ማህበረሰብ ሳዴክ ስብሰባዎችና ሌሎቹም ወሳኝነት ባላቸው ዓለም አቀፍ ጉባኤዎች በመሳተፍ ማጉፉሊን በማማከር ድርሻቸው የጎላ እንደነበር ይነገርላቸዋል። ይህም የመጀመሪያዋ ሴት ምክትል ፕሬዝዳንት ንቁ የፖለቲካ ተሳታፊ እንዲሁም ኃላፊነታቸውን መወጣት የሚችሉ መሆናቸውን ያሳዩበት እንደሆነ ይጠቀስላቸዋል። ሴትየዋ በቀድሞ ማለትም በወጣትነት የዕድሜ ዘመናቸው የመብት ተሟጋች በመሆናቸውም ይታወቃሉ። ለዚህ እንደ ማሳያ የሚጠቀስላቸው ለሴቶችና ህጻናት መብቶች የነበራቸው ተቆርቋሪነት ነው። በተለይም በዛንዚባር ይሰሩ በነበሩበት ወቅት እናቶች ከወሊድ በኋላ ወደ ትምህርት ቤት እንዳይመለሱ ይከለክል የነበረውን እገዳ እንዲነሳ አድርገዋል። የትምህርት መብታቸውን ከማስጠበቅ ባለፈ ከእርግዝና በኋላ ያለ ክፍያ የሚከናወኑ የቤት ውስጥ ስራዎች ከተጽዕኖ ጠብቋቸዋል። ይህን የመሰለው የስራና የፖለቲካ ታሪካቸው ብዙዎች ተስፋ እንዲያሳድሩባቸው አድርጓል። ወደ ስልጣን በመጡበት ወቅት እኚህ ለዘብተኛ ግን ደግሞ ብዙዎችን ያንበረከኩ ክንደብርቷ ሴት የሁለተኛ ደረጃ ትምህርታቸውን በጎርጎሮሳውያኑ 1977 አጠናቀው በዚያው ዓመት ነበር በዛንዚባር የዕቅድና ልማት ሚኒስቴር ውስጥ ጸሐፊ ሆነው የመንግስት ስራን የጀመሩት። ከዓመት በኋላ ትዳር የመሰረቱት ሳሚያ 4 ልጆችንም አፍርተዋል። ከጸሐፊነት ተነስተው በህዝብ አስተዳደር ዲፕሎማ፣ በኢኮኖሚክስ የድህረ ምረቃ ዲፕሎማና በማህበረሰብ ኢኮኖሚ ልማት ደግሞ የሁለተኛ ዲግሪያቸውን ተከታትለዋል። ይህም በመንግስት ስራ እንዲቆዩ በከፍተኛ ደረጃ ረድቷቸዋል። በሀገራቸው የነበራቸው ልምድ በዓለም ምግብ ፕሮግራም ውስጥ እንዲሰሩ ማስችሏቸዋል። በዛሬ 26 ዓመት በጎርጎሮሳውያኑ 2000 ማለት ነው የገዢው ፓርቲ ቻማቻሃ ማፒነዱዜ አባል በመሆን ወደ ፖለቲካው የገቡት ሳሚያ ሱሉሁ በዛንዚባር ተወካዮች ምክር ቤት ውስጥ አባል በመሆን የወጣቶች ስራ ስምሪት፣ ሴቶችና ህጻናት ሚኒስትር በመሆን ውጤታማ እንደነበሩ ይነገርላቸዋል። ይህ የሥራ ዘመናቸው የአገሪቱን የፖለቲካ በር ወለል አድርጎ የከፈተላቸው ሲሆን እስካሁን ለደረሱበት ጉዞም መወጣጫ ሆኗቸዋል። ከ5 ዓመት በኋላ በተካሄደው ምርጫ ቦታቸውን አስጠብቀው የቱሪዝም የንግድና የኢንቨስትመንት ሚኒስትር በመሆን ዝናቸውን አሳድገዋል። ወደ አገራዊ ፖለቲካው እንዲገቡም ትልቅ ዕድል ፈጥሮላቸዋል። ከ5 ዓመት በኋላ ደግሞ በፕሬዝዳንት ኪኩዌቴ የህብረት ጉዳዮች የመንግስት ሚኒስትር ተደርገው በመሾማቸው አገራዊ የፖለቲካ ተጽዕኖአቸው ከፍ ብሏል። ከዚህ በኋላ የተጽዕኖ ደረጃቸው እየጨመረ የፖለቲካ ተክለስብናቸውም እየገዘፈ መጣ። እያንዳንዱ 5 ዓመት ለሳሚያ አዳዲስ ነገሮችን ይዞ መምጣቱን ቀጥሏል። በ2015 በአገሪቱ ታይቶ በማይታወቅ መልኩ
ለመጀመሪያ ጊዜ ሴት ምክትል ፕሬዝዳንት ሆነው ተሾሙ። የእሳቸው ሹመት ዝም ብሎ ሹመት ሳይሆን ትርጉሙ ብዙ ነበር። ጫና ለሚደርስባቸው ሴቶች መብታቸው እንዲከበር ብሎም እዚህ ደረጃ ላይ መድረስ እንደሚቻል እንዲሁም በብዙዎች ዝቅ ተደርጎ ከሚታየው የጸሐፊነት ስራ ተነስቶ ፕሬዝዳንት መሆን እንደሚቻል፣ በሌላ በኩል ደግሞ በሁለተኛ ደረጃ ትምህርት ዝቅ ያለ ውጤት ማስመዝገብ ማለት የዓለም መጨረሻ አለመሆኑን ያሳዩ የጽናት ተምሳሌትም ናቸው። ላለፉት ዓመታት ታንዛኒያ ውስጥ ተጽዕኖ ፈጣሪ ሴት ማን ናቸው ቢባል ሳሚያ ሱሉሁ ናቸው። ጆን ማጉፉሊ የዛሬ 6 ዓመት በ2020 ለፕሬዝዳንትነት ሲወዳደሩ ምክትላቸውን ያደረጉት ታታሪዋን ሴት ነው። ድሉ ቀንቷቸው 1 ዓመት ከመሩ በኋላ መሞታቸውን ተከትሎ ሳሚያ ሱሉሁ ቀሪዎቹን 4 ዓመታት ለማጠናቀቅ በማጉፉሊ እግር ተተኩ። በ2025 ባለፈው ጥቅምት ወር አካባቢ በተካሄደው ምርጫ 98 በመቶ ገደማ ድምፅ አግኝተው ወንበራቸውን አስጠብቀዋል። መቼም ስልጣን አጓጊ ነውና በዚህ ወቅት ነው የሴትዮዋ ማንነት ወለል ብሎ እንዲታይ ያደረገው። ምርጫውን ከፍተኛ ድምፅ አምጥተው ያሸነፉ እንጂ በብዙ ውዝግብና ቀላል የማይባሉ መዘዞችን ያስከተለ ሆኖ አልፏል። ሳሚያ በምርጫ ፉክክሩ ወቅት ቀንደኛ ተፎካካሪዎቻቸውን እንዲሁም የሚደርስባቸውን ተቃውሞ አፍነው የብቻ ሩጫ እስኪባል ድረስ ነው ወደ ምርጫ ያመሩት። ከምርጫው አስቀድሞም ሆነ የምርጫ ውጤት ይፋ መደረጉን ተከትሎ አገሪቱ ውስጥ ክፍፍል ተፈጥሯል። ታንዛኒያ በታሪኳ ለመጀመሪያ ጊዜ በሺዎች የሚቆጠሩ በተለይም ወጣቶች ለተቃውሞ አደባባይ ወጥተው የምርጫ ሰሞን ትርምስ ውስጥ እንድትገባም ምክንያት ሆነዋል። ከምርጫው አስቀድሞ የሀገሪቱ ዋነኛ ተቃዋሚ ፓርቲ ቻዴማ በምርጫ እንዳይሳተፍ በምርጫ አስፈጻሚ ኮሚሽን እገዳ ተጥሎበታል። የምርጫ ውጤቱንም ሆነ የሳሚያ ፕሬዝዳንትነት አልቀበልም በማለት ፈጣን መልስ ነበር የሰጠው። በበርካታ የአፍሪካ ሀገራት እንደሚታየው ሳሚያም በተቃዋሚዎቻቸውና ሰልፈኞች ላይ ሰራዊታቸውን አዝምተዋል። በመቶዎች የሚቆጠሩ ታንዛኒያውያን ሲገደሉ፣ ሌሎች ታስረዋል። ዜጎችን አስገድዶ መሰወርና ሌሎችም ሰብአዊነት ላይ የተፈጸሙ ወንጀሎች የሴትዮዋ ጨካኝ ባህሪ የተጋለጠበት ነበር። ባለፈው ህዳር ወር የተካሄደው ምርጫን ተከትሎ የተፈጠረው ነውጥ ታንዛኒያ በ1961 ነፃነቷን ካገኘች በኋላ መላውን አገሪቱን በማዳረስና በፖለቲካዊ ይዘቱ ግለት የመጀመሪያ ሆኖ ነው የተመዘገበው። በተሻለ መረጋጋትና አንጻራዊ ሰላማዊነት የምትታወቀው አፍሪካዊቱን ሀገር የዴሞክራሲ መሰረትም የሸረሸረ ክስተት ሆኗል። በተለይም የተመራጯ ፕሬዝዳንት ሳሚያ ሱሉሁ ሀሰን መንግስት በተቃዋሚዎች ላይ የወሰደው እርምጃ ወደር አልተገኘለትም ነው የተባለው። ሴትዮዋ የተቃዋሚዎቻቸውን አፍ በመዝጋት በታንዛኒያ ታሪክ አምባገነን ይባሉ ከነበሩት ቀዳሚዎቻቸው የላቀ እርምጃ መጓዛቸውም ተነግሯል። ዋነኛ ተቀናቃኛቸው የነበሩት ቱንዱ ሊንሱን በአገር ክህደት ክስ ለፍርድ እንዲሁም ሌሎች ተፎካካሪዎች ለፕሬዝዳንትነት እንዳይወዳደሩ በማፈን የምርጫ ሜዳውን በብቸኝነት ሩጠውበት አሸንፈዋል። በዚህም ሳያበቁ ተቃውሞ ያሰሙ የነበሩ የማህበረሰብ አንቂዎች ከድብደባ እስከ እስር በተጨማሪ መድረሻቸው እንዳይታወቅ አድርገዋል። ይህ ድርጊታቸው ሴትዮዋ ቀድሞ የነበሩ የታንዛኒያ መሪዎች ያልደፈሩትን የአምባገነንነት ደረጃ ላይ መድረሳቸው በርካታ የሰብአዊ መብት ተሟጋቾች ተናግረዋል። ዓለም የወንዶች የበላይነት የነገሰባት በአባታዊ አገዛዝ ስር የወደቀች ናት ቢባልም እንደ ታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ያሉ በወንበራቸው ለመጣ ግንባራቸውን የማይሰብሩ ቆፍጣና የእርምጃ ሴቶችም አሏት። ሳሚያ በተቃዋሚዎች ላይ በወሰዱት እርምጃ ብቻ አይደለም የሚታወቁት። የማጉፉሊ ሞትን ተከትሎ ፕሬዝዳንት ከሆኑ በኋላ የከበቧቸውን ወንዶች እንዴት ሰጥ ለጥ አድርገው እንደመሩና ዳግም ራሳቸውን ለፕሬዝዳንትነት ማጨታቸው የሴትዮዋን መለኛነት የሚያሳይ መሆኑ ይነገርላቸዋል። የፕሬዝዳንቷ አስተዳደራዊ ስርዓት ላይ አነጣጥሮ የነበረው የአገሪቱ ቀውስ በአጭር ይቀጫል ባይባልም ቢያንስ ለጊዜው በዚህም በዚያም ብለው አድበስብሰውታል። ይህ ከመሆኑ በፊት ግን ተቃዋሚዎች ለይስሙላ የተካሄደ ነው ያሉትን ምርጫ በመቃወም እንደ ፖሊስ ጣቢያዎች ያሉ የመንግስት ተቋማት ሳይቀር አቃጥለዋል። የፖሊስና የገዢው ፓርቲ ተሽከርካሪዎች እንዲሁም የምርጫ ጣቢያዎችን እስከ መዝረፍ ደርሰዋል። የታንዛኒያ ዜጎች ለዚህ ሁሉ ተቃውሞ ያበቃቸው ምክንያት ምንድን ነው ቢባል 72 በመቶ ገደማ የሚሆኑ ዜጎች በሞተር ብስክሌት አሽከርካሪነት፣ በጎዳና ላይ ንግድና መደበኛ ባልሆኑ ስራዎች ላይ የተሰማሩ መሆናቸው ነው። አገሪቱ ወጣት የሚበዛባት ስትሆን ከጠቅላላው ሕዝብ ከግማሽ በላዩ ከ18 ዓመት በታች መሆናቸው ይነገራል። ይሁን እንጂ የሳሚያ ሱሉሁ መንግስት ትምህርትና ጤና ላይ የሚያውለው ዝቅተኛ ኢንቨስትመንት አማካኝነት ወጣቶቹ ተጠቃሚ አለመሆናቸው ጫናውን እንዳበዛው የሚጠቀስ ነው።
የሀገሪቱ ኢኮኖሚ መሻሻል ታይቶበታል ቢባልም ተመጣጣኝነቱ ላይና አካታችነቱ ጥያቄ ይነሳበታል። 66 በመቶ አገሬው ድህነት መዝገብ ውስጥ ለመካተቱም አንዱ ምክንያት ተደርጎ ይወሰዳል። የሀገሪቱ ገዢ ፓርቲ ቻማቻ ማፒንዱዚ ታንዛኒያ ነፃነቷን ካገኘችበት 1661 ወዲህ አገሪቱን በመምራት ላይ ነው። ከአንድ ፓርቲ ገዢነት አማራጭ ሀሳብ ያላቸው እንዲፎካከሩ የሚጠይቁ ተቃዋሚዎች ህገ መንግስታዊ ማሻሻያ እንዲደረግና ነፃ የምርጫ ኮሚሽን እንዲቋቋም ይሞግታሉ። እነዚህ እንዲፈጸሙ በአደባባይ ወጥተው ተቃውሟቸውን ቢያሰሙም የሳሚያ ክንዶች ተጭኗቸዋል። ሳሚያ ሱሉሁ ሐሰን ከወራት በፊት የተካሄደው ምርጫ ተከትሎ አምባገነኗ ፕሬዝዳንት የሚል መጠሪያን አትርፈዋል። የተለያዩ የዜና ምንጮች እንደሚጠቁሙት እኚህ ሴት የቀድሞ አለቃቸው ጆን ማጉፉሊ ይታወቁባቸው ከነበሩት ጨቋኝነት የበለጡ እርምጃዎችን ወስደዋል። በተለይም በምርጫ ወቅት የመገናኛ ብዙሃን እገዳ፣ የጋዜጠኞች ሳንሱርና የተቃዋሚዎች እስርና የምርጫ ማጭበርበር የማጉፉሊ መገለጫዎች ነበሩ። ሳሚያም ቢሆኑ ይህን አጠናክሮ በመቀጠል ለተቃውሞ ሰልፍ በወጡ ዜጎቻቸው ላይ በወሰዱት እርምጃ ጥቁር ታሪክ መጻፋቸው ተመዝግቦላቸዋል። ከነዚህ ሁሉ ያለፈ ዋነኛ ተቀናቃኛቸውን በአገር ክህደት ለፍርድ ማቅረባቸው፣ ሌላኛው እንዳይወዳደሩ ማድረጋቸውና በራሳቸው ፓርቲ ውስጥ የነበሩትን ቀንደኛ ተቺያቸውን ማፈናቸው በታንዛኒያ የብዝሃ ፓርቲ ስርዓት ተግባራዊ ከተደረገ ወዲህ የመጀመሪያ አምባገነናዊ እርምጃ ነው ተብሏል። እነዚህ ተደማምረው ታንዛኒያ ወደ አዲስ አምባገነናዊ ዘመን እየተሸጋገረች መሆኑ ብዙዎች ስጋታቸውን ገልጠዋል። በአገሪቱ የኢኮኖሚ አለመመጣጠን ከፍተኛ መሆኑም ይነሳል። ወጣቶችን ያላካተተ የኢኮኖሚና የፖለቲካ እንቅስቃሴ የሳሚያ ፈተናዎች ናቸው። በሌላ በኩል 72 በመቶ በላይ ዜጎች መደበኛ ባልሆኑ የጎዳና ላይ ንግዶች፣ የቀን ስራ፣ በአሽከርካሪነትና በአጭር ጊዜ የኮንትራት ስራዎች አስተማማኝ ባልሆነ ገቢ የሚገፉ ናቸው። ወጣቶች በፖለቲካ ተሳታፊ ካለመሆናቸው ባለፈ በተለይ በ20ዎቹ መጨረሻ ወይም በ30ዎቹ ውስጥ ያሉ የከፍተኛ ትምህርት ምሩቃን በተማሩበት መስክ ስራ አጥተው ለመቀመጥም የተገደዱባት ሀገር ናት ታንዛኒያ። በዚህ ሁሉ መሃል የታንዛኒያ ምጣኔ ሀብት በተያያዘው ዓመት እድገት እንደሚያስመዘግብ ይጠበቃል። እድገቱ ግን ለዜጎች ምን ይዞ ይመጣል የሚለው ነው ዋናው ጥያቄ። አገራት ለሚነሳባቸው የኢኮኖሚ ጥያቄ የሚያቀርቡት ቢኖር ጥቅል እድገት እንጂ የዜጎቻቸውን የመግዛት አቅም ምን ደረጃ ላይ እንዳለ እንዲነሳባቸው አይፈልጉም። የዓለም እውነታ እንደሚነግረን ከሆነ ግን ጥቅል እድገት መጠነኛ መሻሻል ማሳየቱ አይቀርም። የዓለም የዋጋ ግሽበትም ከነበረው እንደሚቀንስ ይጠበቃል። ነገር ግን የሸቀጦች የዋጋ መወደድና የዜጎች የመግዛት አቅም አለመመጣጠን የኢኮኖሚ ፈተናዎች ናቸው። የሆነ ሆኖ የታንዛኒያ ሀገራዊ ጥቅል ምርት ወይም ጂዲፒ ከ83 ቢሊዮን ዶላር በላይ እንደሚያስመዘግብ ተገምቷል። ለዚህ እድገት የማዕድን፣ ግብርናና ግንባታ መስኮች ቀዳሚ ድርሻን ይወስዳሉ። አነስተኛ መካከለኛ ገቢ ካላቸው ሀገራት ተርታ የምትገኘው እንዲሁም በምስራቅ አፍሪካ ሁለተኛዋ ባለ ግዙፍ ምጣኔ ሀብት ሀገር የግል ዘርፉ ኢንቨስትመንቷም እያደገ ነው ተብሏል። ያለፉት ሁለት ዓመታት የኢኮኖሚ እድገቷን ብንመለከት በ2024 5.5 በመቶ ያስመዘገበች ሲሆን ጥቅል ሀገራዊ ምርቷም 78 ቢሊዮን ከሁለት ዓመት በኋላ ማለትም በ2026 ከ83 ቢሊዮን ዶላር በላይ ያድጋል ተብሎ ተገምቷል። ጥብቅ የሆነ የገንዘብ ፖሊሲዋ የዋጋ ንረትን 3.1 በመቶ አካባቢ እንዲረጋ አድርጓል። ታንዛኒያ የኢኮኖሚ ፖሊሲዋ ወደ ኢንዱስትሪ፣ የንግድ ስርዓት ማሻሻል እንዲሁም የማዕድን ዘርፍ ላይ ማሻሻያዎችን በማድረግ አተኩሯል። አገሪቱ ከአፍሪካ ቀዳሚዋ የወርቅ አምራች መሆኗም ይታወቃል። ለመሰረተ ልማት ግንባታ ፈሰስ የምታደርገው ኢንቨስትመንት ከፍተኛነትም ይጠቀስላታል። በሌሎች ሀገራትም ጭምር እንደሚታየው የታንዛኒያ የአገር ውስጥ ገቢ አሰባሰብ ስርዓት በጣም ዝቅተኛ መሆኑ ኢኮኖሚው ላይ አሉታዊ ተጽዕኖ ማሳደሩ ስታቲስቲካዊ መረጃዎች ያመለክታሉ። ከዚህ በተጨማሪ ጥቅል የአገር ውስጥ ምርት ከብድር ዕዳ ጋር ያለው ምጣኔና ጥራት ያለው የስራ ዕድል አለመስፋፋት ሌላኛው እንቅፋት ነው። እንዲህም ሆኖ ግን እድገቱ ቀጥሎ በ2027 አጠቃላይ የአገር ውስጥ ምርት 90 ቢሊዮን ዶላር እንደሚደርስ ተገምቷል። በተገቢው መንገድ ከተመራ ያላት የማዕድን ሀብት ክምችት ለኢኮኖሚዋ አለኝታ እንደሚሆን ይታመናል። ወርቅ፣ ታንዛናይት፣ አልማዝና የድንጋይ ከሰል የመሳሰሉ ማዕድናት የተሸከመች በመሆኗ ለጠቅላላ የአገር ውስጥ ምርት ከፍተኛ ድርሻ ያለው ዘርፍ ነው። ለአብነትም ወርቅ በዓመት ከ1 ቢሊዮን ዶላር በላይ በማስገኘት ቀዳሚ ማዕድን ነው። በታንዛኒያ ብቻ የሚገኘው ታንዛናይት የሚባለው ማዕድን አይነትም ተጠቃሽ ነው። ለኒውክሌር ኃይል ማበልጸጊያነት የሚያገለግለው ዩራኒየምም
መገኛ ናት ታንዛኒያ። በአጠቃላይ ለሀገሪቱ ዓመታዊ ሀብት የ10 በመቶ ድርሻ ነበረው ማዕድን ዘርፉ ባለፈው የጎርጎሮሳውያን 2025። የዘርፉ የኢኮኖሚ ድርሻ ከዚህም በላይ ሊያድግ እንደሚችል ሙያዊ ትንበያዎች አመልካች ናቸው። ውጤታማ እንደሆነም ከአነስተኛ እስከ ከፍተኛ ደረጃ የማዕድን ማምረቻዎችን ያካተተ ልማት ያስፈልጋታል የሙያተኞቹ ምክር ነው። በሌላ ወገን አፍሪካ የምትታወቅበት የግብርና ምርቶችን ወይም እሴት ያልተጨመረባቸውን ማዕድኖችንም ሆነ ሌሎች ሸቀጦች ለውጭ ገበያ ማቅረብ ለንግድ ሚዛን ማጋደል ምክንያትነት የታንዛኒያ መገለጫ ነው። ይህን ለመቅረፍ ታዲያ ማዕድናትን እሴት በመጨመር ለውጭ ገበያ ማቅረብ ላይ ትኩረት ያደረገ እንቅስቃሴ ውስጥ መግባቷ የኢኮኖሚ ፖሊሲዋን መሰረት ያደረገ ነው። ይህም የኢኮኖሚ እንቅስቃሴ በማዕድን ሕግ ማሻሻያ ገቢን በሚጨምር መልኩ እንዲሁም የፈቃድ አሰጣጡን ስርዓት ማስያዝን ያማከለ ነው። ለታንዛኒያ ኢኮኖሚ ዋነኛ የጀርባ አጥንት የሆነው ግብርና ለዓመታዊ ጥቅል ምርት 18 በመቶ ድርሻ አለው። ከማዕድን ዘርፉ ቀጥሎ ደግሞ የአገልግሎት ዘርፍ ይከተላል። በርካታ የሰው ኃይልን በማሳተፍና በመቅጠር ግን ግብርናው የአንበሳውን ድርሻ እንደሚወስድ የሀገሪቱ የኢኮኖሚ መረጃ ያመለክታል። ይህም ታንዛኒያን ከፍተኛ የግብርና ጥገኛ ያደርጋታል። የኢኮኖሚው እንቅስቃሴ ማስፋትና አካታች እድገት እንዲኖረው መስራት የሳሚያ ሱሉሁ መንግስት የቤት ስራ ነው። ይህ የቀድሞዋ የአንድ መስሪያ ቤት ጸሐፊ ብሎም የተወካዮች ምክር ቤት አባል ከዚያም በሁለት መስሪያ ቤቶች ሚኒስትር እንዲሁም በሁለት የታንዛኒያ ፕሬዝዳንቶች ፊት ሞገስን ያገኙት ከምክትል ፕሬዝዳንትነት በኋላም ፕሬዝዳንት የሆኑት የ66 ዓመቷ ሳሚያ ሱሉሁ ሐሰን ሀገር ታንዛኒያ ወቅታዊ የፖለቲካ ማህበራዊና ምጣኔ ሀብታዊ ታሪክ ነው። የህይወትና የሥራ ታሪካቸው ለብዙዎች መነሳሳትን የሚፈጥር የጽናት ተምሳሌት ተደርገው ቢወሰዱም ሳሚያ በፕሬዝዳንታዊ ስልጣናቸው የወሰዷቸው እርምጃዎች የ2025 አምባገነን መሪ ያስብሏቸዋል። የ25ቱ ፕሬዝዳንታዊ ምርጫ ሴትዮዋ ላይ እምነት የነበራቸው ታንዛኒያውያንን ተስፋ ያጨለመም ሆኗል። የስልጣን ወንበራቸውን ለማስከበር ጭካኔ የተሞላባቸው እርምጃዎች ወስዷል በሚል ትችት የሚሰነዘርባቸው ሳሚያ ሴቷ አምባገነን የሚል መጠሪያን አትርፈዋል። ምንም እንኳን እርሳቸው መሆኑ አስተዳደራቸው ባያምኑበትም አምባገነን የሚያስብል ምን ጥፋት ተገኘባቸው ቢባል በተለይም የሰብአዊ መብት ተሟጋቾች አንድ በአንድ ይዘረዝራሉ። ምርጫ ማጭበርበር፣ ተቃዋሚዎችን ማሰርና ከምርጫ ውድድር ውጭ ማድረግ፣ በመቶዎች የሚቆጠሩ ዜጎችን መግደል፣ ብዙዎችን ወደ እስር ቤት ማጎር፣ ኢንተርኔትን መዝጋት እንዲሁም ድረገጾችን ማገድን ጨምሮ የፈጸሟቸው ሌሎች ኢሰብአዊ ድርጊቶች ቡልዶዘር በመባል ይታወቁ ከነበሩት ጆን ማጉፉሊ በላይ አምባገነን አስብሏቸዋል። አድማጮቻችን፣ የዛሬውን በዚህ አበቃን። ስላደመጣችሁን እናመሰግናለን።